ሀናና መሰሎቿ እንግዲህ ከታገቱበት ከየመን በረሃ ላይ ለመውጣት በጣም ትንቅንቅ የተደረገበት ሳምንት የፈጀ ላይቭ ላይ። ሰላም ቤተሰብ እንዴት ናችሁ? ለአህሊ ቤተሰብ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ በጣም የሚያሳዝነው ነገር ኢቃማ ከሳውዲ አረቢያ እናመጣለን በማለት በየመን በረሃ አቋርጠው ወደ ኢትዮጵያ በመግባት እንዲሁም ደግሞ ተመልሰው ለመምጣት ያሰቡ ልጆች ምን ያህሉ ሀሳባቸው ተሳክቶላቸዋል? ምን ያህሉስ ለሞት ተዳርገዋል? በጣም ብዙ የሞቱ ልጆች አሉ። ከስንት አንድ ሰው ከሳውዲ አረቢያ በየመን በረሃ አቋርጦ ተመችቶት አንድ ሰው እድል ቀንቶት ሄዶ ኢትዮጵያ በኢቃማ ወደ ሳውዲ አረቢያ የተመለሰ ከመቶ አንድ ቢሆን ነው። ያንን አንድ ሰው እያዩ ይሄዳሉ፣ ህይወታቸውን አደጋ ላይ ይጥላሉ። በጣም ብዙ ነገር መደፈር፣ መራብ፣ መሞት፣ መሰቃየት ያጋጥማቸዋል የመን በረሃ ላይ ማለት ነው፣ በአጋቾች። እንግዲህ እነ ሀና እንዲሁም ደግሞ ሀናን የመሰሉ በጣም ብዙ ሴቶች የጠፉ ሴቶች አሉ። በጣም ብዙ ናቸው። በጣም ብዙ ሴቶች የሀና እድል የደረሳቸው አሉ ማለት ነው። እንግዲህ በጣም ላይቭ ላይ በነ አቡፋኖ ቤት በጣም ብዙ ጊዜ ሳምንት የሆነ ላይቭ ተካሂዷል። ምንም የመጣ ነገር የለም። አጋቾቹ እጃቸው ረጅም ነው። በጣም አረመኔ ናቸው፣ ጨካኝ ናቸው። ሰዎችን ያግታሉ፣ ገንዘብ ይቀበላሉ፣ እንዲሁም ደግሞ ህይወታቸውን ይቀጥፏቸዋል ማለት ነው። እንግዲህ በአቡፋኖ ቤት በጣም ብዙ ነገር ተብሏል። እስከ 50,000 ሰው እየተከታተለው የነበረ ላይቭ ነበረ። በዛን ጊዜ አንዳንዱ ለጥቅም ላይቭን ለማሳደግ እንዲሁም ደግሞ ለላይክ ለኮሜንት ለፎሎ ብሎ የሚሰራለ፣ አንዳንዱ ደግሞ የእውነት ተሰምቶት የእውነት አዝኖ ልጅቷን ካለችበት ለማውጣት እንዲሁም ደግሞ እሷን መሰሎቿን ካሉበት ችግር ጭንቀት ውስጥ ለማውጣት ብዙ የሰሩ አሉ። ነገር ግን አሁን ላይ አንዱ ቤት ይሄዳል። እንግዲህ አሁን በስተመጨረሻ ሀቢባ ቤት መጥቷል። እንግዲህ ሀቢባ መፍትሄ ይዛ ትመጣለች ብዬ አስባለሁ ማለት ነው። አጋሾቹ በጣም ከባድ ናቸው፣ በጣም ባለጌ ናቸው። ምክንያቱም አንድ ሰው እንዴት በሀገሩ ዜጋ በወገኑ ላይ እንደዚህ አይነት ግፍ ይፈጽማል? ኦኬ ገንዘብ ከፈለጉ ገንዘብ ክፈሉ ማለት ይችላሉ። ነገር ግን የዚህን ያክል ደረጃ ሰዎችን ማሰቃየት፣ ቤተሰብን ጭንቀት ውስጥ መክተት እንዲሁም ደግሞ ያ ሰው አላማው ላይ ሳይደርስ ከአላማው ተደናቅፎ እንዲቀር እንዲሞት ብዙ ነገር እያደረጉ ይገኛሉ ደላሎቹ፣ እንዲሁም ደግሞ እዛ ያሉት አጋሾች ማለት ነው። እንግዲህ የመን በረሃ ላይ በጣም እንደዚህ ሸራ ወጥረው አንድ መንደር ነው የሚመስለው፣ አንድ የሆነ ክልል ነው የሚመስለው። እንደዛ አድርገው ነው ግማሹ ድንጋይ ውስጥ ነው፣ ግማሹ አፈር ውስጥ እየወለዱ እያስረገዟቸው እየደፈሯቸው ሴቶችን በጣም እያሰቃዩቸው ነው ያለው ማለት ነው። እንግዲህ አቡፋኖ ለሳምንት ያክል ታግሏል። ነገር ግን የመጣ ምንም አይነት ለውጥ የለም፣ ነውጥ ነው ያለው። ምክንያቱም 50,000 ሰው ይከታተላል፣ 30,000 ሰው ይከታተላል፣ መፍትሄ የለም። ሚዲያ ላይ ነው የሚወራው፣ ምንም ነገር ያመጡት ነገር የለም። እንዲሁም ደግሞ የገጠር ልጅቷ ጋር ሄዷል፣ ትቷት መጥቷል፣ አጋሾቹን ያውቃል እየተባለ ነው። ብዙ ነገር እየደረሰበት ይገኛል። እንግዲህ እውነትም ካወቀ እውነት ያለው እሱ ጋር ነው። ምን ማድረግ እንዳለበት ያውቃል። ምክንያቱም እዛ ቦታ ላይ እንኳን አይደለም ሴት
ወንዱ ሴት የሚሆኑበት ነው ተብሏል ማለት ነው። እኛ በአይናችን ባናየውም እንግዲህ የመን በረሃ ላይ በጣም ከባድ ነው። ከአጋቾቹ ራሱ አምልጦ መውጣት ራሱ አንድ ነገር ነው ማለት ነው። እንግዲህ አሁን ሀቡ ነገሩን ይዘዋለች። በህግና በማስረጃና በመረጃ እየተንቀሳቀሱ ይገኛሉ ማለት ነው። እንግዲህ አላህ እውነቱን ያውጣላቸው፣ እውነቱን ያውጣላቸው። እዛ የታገቱ የሚሰቃዩ ሴቶችን እንግዲህ ለሀገራቸው ያብቃቸው። ለልጃቸው ልጅ ያላቸው ናቸው አብዛኛዎቹ። ለልጆቻቸው ለቤተሰቦቻቸው እንግዲህ አላህ ከታገቱበት አውጥቶ ወደ ሀገራቸው እንግዲህ አላህ ያግዛቸው። እንግዲህ ሀና በጣም ከባድ ነው። ምክንያቱም ቤተሰብ አንድ ጊዜ ሞቷል ብሎ ያሰበውን ሰው መልሶ አያነሳም። ነገር ግን አንዴ እንደዚህ አይነት የተወዛገበ ስሜት ውስጥ ሆነው አንዴ ሞታለች ይባላል፣ አንዴ አለች ይባላል። ስለዚህ እንደዚህ አይነት ስሜት ውስጥ ደግሞ መግባት በጣም ነው የሚከብደው። ምክንያቱም አንድ ሰው ሞት አይቀርም፣ ይሞትበታል። ሞቱን ደግሞ አምኖ ተቀብሎ አንድ ጊዜ ያምናል፣ ይቀበላል። ከዛ በኋላ ውስጡ ይሰበራል፣ ሀዘን ይደርስበታል። ነገር ግን አለ የለም ሞቶ ይሆን አልሞተም ብሎ ማሰብ ጭንቀት አይገባም። አሁን የሀና ቤተሰቦች አለች እያሉ ነው፣ ሞታለች ብለው ነበር፣ እንደገና አለች ይላሉ። በጣም ሀሳብና ጭንቀት ውስጥ ይገባሉ ማለት ነው። የት ናት? እንዴት ናት? አለች ይላሉ፣ ሞታለች ይላሉ። ሞታለች ብለው ከዚህ በፊት የነገሯቸውን ራሱ አይቀበሉትም፣ ድሌት ያደርጉታል። ለምን? አለች ካሏቸው በቃ በገንዘብ እንደሚደራደሯቸው ነው እያሳዩቸው ያለው ማለት ነው። እንግዲህ ጋይስ በጣም ከባድ ነው እውነት ለመናገር። እኛ ሀገራችን ላይ ወጣቱ የመኖር ፍላጎቱ በጣም የዘቀጠ ነው። ከ105% እንኳን ወጣቱ ሀገሩ ላይ የመኖር ፍላጎት የለውም። ሁሉም ይሰደዳል። እድል የቀናው እዛ ቦታ ላይ ይደርሳል። እድል ያልቀናው ደግሞ እንደዚህ በባህር ይመጣል፣ አሳ ይበላዋል። ለአሳ ነባሪ፣ ለወፍ ወይም ደግሞ ለሽፍቶች ህይወቱን አሳልፎ ይሰጣል ማለት ነው። በጣም ይከብዳል እውነት ለመናገር። ከመጡ ወደ ውጭ ለመሄድ ካሰበ አንድ ሰው እንደምንም ብሎ በህጋዊ መንገድ ነው መሄድ ያለበት። እንዲሁም ደግሞ ሳውዲ አረቢያ እየሰሩ እያሉ ኢቃማ የሌላቸው ልጆች ኢቃማ እኮ ግዴታ አይደለም። ኢቃማ እኮ የጀነት መግቢያ አይደለም እኮ። እዛ ስንት አመት እንደምንኖር እኮ እዚህ ምድር ላይ እኮ ኮንትራት እኮ ነው የምንኖረው። ስንት አመት እንደምንኖር እኮ አይታወቅም። ስለዚህ አቅማቸው እስከሚፈቅድ ድረስ ከሞከሩ በኋላ አቅማቸው ካልፈቀደ ደግሞ መተው በቃ። እንደ ግዴታ ሳውዲ አረቢያ በባህር ሄደሽ አምጥተሽ መኖር አለብሽ የሚል እኮ ህግ የለም። ሌላም ሀገር መሄድ ይቻላል። ሀገር ውስጥም ገብቶ መስራት ይቻላል። ግዴታ ህይወትን መስዋዕት ማድረግ እኮ አይጠበቅብንም። በቃ በጣም ነው የሚዘገንነው እውነት ለመናገር። እኔ ብሄድ በዛ መንገድ ላይ አንድ ቀን ብሄድ በቃ አሉልም አላድርም እምሞት ነው የሚመስለኝ። ሰው እንዴት ነው ያንን ሁላ መንገድ ተጉዞ እንደገና ሄዶ እንደገና ተደላድሎ ከኖረበት ሀገር ላይ መልሶ በዛው መንገድ ላይ የሚመጣው? እውነት በጣም ያሳዝናል። የታገቱትን አላህ እንግዲህ ሀቃቸውን ያውጣላቸው፣ አላህ ነፃ ያውጣቸው። እንግዲህ ሀቢባ ታሳካዋለች ብዬ አስባለሁኝ። ኢንሻአላህ ይሳካል፣ ይወጣሉ የሚል ተስፋም አለኝ ኢንሻአላህ። የመኒዎች ደግሞ በጣም ጥሩ ናቸው፣ እየተባበራሉ፣ ቪዲዮ ይሰራሉ። ያው ቪዲዮ የኛም ይሰራሉ። ነገር ግን ቪዲዮ መስራት እንግዲህ እስካሁን ያመጣው ለውጥና ጥቅም የለም። ያው ሰው ድምጽ እየሆነ ነው። በእርግጥ ግን እስካሁን ድረስ ምንም ነገር የለም።
ከዚህ በኋላ እንግዲህ የሆነ ነገር ይፈጠራል ብዬ ተስፋ አደርጋለሁኝ። እንግዲህ አላህ ሁሉንም ከተጨነቀበት ያውጣው ማለት ነው። ቤተሰብ ላይክ እና ሰብስክራይብ እንዳትረሱ። አመሰግናለሁ። ቻው